ወጣቶች ቆረቡ፣ ስጋውን ደግሞ ተቀበሉ። አትጨነቁ፣ አትፍሩ። ገሌ ቆረበ ገሌ እኮ እንደዚህ ነው እንባላለን ብላችሁ አትጨነቁ። ከቆረብን በኋላስ እንዴት ልንሆን ነው ብላችሁ አትጨነቁ። ኃጢአቱን እንደሆነ ሳንቆርብም እየሰራ ነው። ስለዚህ ቢያንስ ቆርበን ተጨማሪ እድሜ ይጨመርልን እግዚአብሔር ጋር አንድ የመሆን የአንድ ቀን እድል እንኳን ቢሆን ቀላል አይደለም። ነገ ኃጢአት እንስራ እያልኩኝ አይደለም። አንድ ቀን ከክርስቶስ ጋር መሆን ራሱ አይናፍቅም? እስከ ትናንት ንስሐ ገብተን እስከ ትናንት ንጹህ ሆነን ዛሬ ቆርበን ዛሬ ብቻ ራሱ ከጌታ ጋር መሆን አይናፍቅም? የክርስቶስ አካል ተብሎ መጠራት አይናፍቅም? አንድ ቀን ዝሙት ለአንድ ቀን አይደለም፣ ዝሙት ለሰዓታት አይደለም። አንድ ሰው አንዲትን ሴት ሲመኛት ለዚህ ሰዓት ለሆነች ሰዓት ብቻ አይደለም የሚፈልጋት፣ ለስጋዊ ምኞት ይፈልጋት፣ ለትዳር አይደለም፣ ለጋብቻ አይደለም። ዓለም የሚወድቀው በዚህ አይደለም። ዓለም የሚጠፋው በዚህ አይደለም። ለሰዓታት ለተወሰኑ ቦታዎች አንድ ቀን ካንቺ ጋር አድሬ ምናምን በበነጋው ልሙት እያለ አይደለም የሚፎክረው። ዓለም እንዲህ የሚል ከሆነ እኛ እስከ ክርስቶስ ጋር አንድ ቀን ቆርበን አንድ ቀን ተቆጥረን ነገ ብንሞት አይሻልም? አንዳንድ ነገሮች አረዳዶቻችን ያልተስተካከሉ ስለሆነ ስለዚህ እኔ ነገ ኃጢአት ስሩ ከነገ ወዲያ ኃጢአት ስሩ ከቆረባችሁ አይደለም ሐሳቡ። ግን ነገ ኃጢአት ብንሰራ እንኳን ዛሬ ከክርስቶስ ጋር እንድንሆን መናፈቅ አለብን። ያ ካልሆነ ግን ራሳችንን ከቤተክርስቲያን ለይተናል።